የሱ ቅርጽና የሱ ፕላን የሌለ ሰውዬ አሁን ከኛ ጋር እኩል ለመሆን የማታረገው ነገር የለም። አንተ እኮ ለማዳ አህያ እኮ ነህ። አንተ አቦ ከአህያ በምን ትሻላለህ? አሁን ቶፕ ጋን አሁን አንተ ሰው ነህ። አሁን አንተ ሰው ነህ። እኛ የድር ጥሩምባ አንተ መንፋት አለብን። በጣም የሚገርም ነገር እኮ ነው። ዳኒ ቦይ ለወጣ ነው። በሉ መልካም ጊዜ ይሁንላችሁ። ለወጣ ነው ማለት ነው። ለቀው እባክህ አንተን ሰናይት ከናቀች የናቀችው ሰው እንዴት ብለን ነው የምናወራው? ሰናይት ዳኒ ወይ ታውቃለህ ወይ ቃል ሊከፍትላት ብሎ የፈረንጅ ሩም ይዟት ይሄዳል እና እዛ ሲሄድ እዚህ ሩም ይገቡ ልጆች እዛ ልቅ ብለዋል። አላወቀም ተዋርዶ እና ተሰውዳና አይታ በጣም ነው የናቀችው። አንተም ያው ነህ ያው በሳይድ አሁን ለእንትና ከፍተለታል ለዚህ ለጥንባታ አንተን እያየ ነው መሰለኝ የሚስካካው ይላል እና ትልልያለ እኔማ አውሽ ያክም ባውንስ ይዛል ግን ምንም ይመቸኝ አይ ምንም ጣጣ የለውም። ያ አንተ ቶፕ ጌ መጨረሻ ግን በቃ ባክና ትልብዳት አንድ 20 ደቂቃ አቴንሽን አልተሰጠ 20 ደቂቃ አቴንሽን አልተሰጠ አይበቃ ለጌ ከዚህ በላይ ከተሰደብክ ምናምን ነገር ይኖም ሴንግ አንተ ምንም አይመስልም። ይኖም ሴንግ እየተሰደብክ ያደግ ቂጠን እየተበዳ ፋክ እና ትልብዳ ቤንዶቨር እየተባልክ የተበዳ ሸሌ ስለሆንክ ስድብ ምንም አይመስልም። አንተ ደስታ ነው እና ትልብዳ ከዚህ በኋላ ግን አቴንሽንም ይኖም ሴንግ ላንተ መስጠት አይ ቲንክ እንትና ነው መሰለኝ የበደረው አንዳንዴ እኮ ግንባሩ ላይ ሰንደል አርጎ ምናምን ነገር እኮ ይገባል። ይሄ ሽርጥ አርጎ ምናምን ነገር ይሄ ያንጓለለ ማን ነው ይሄ የሀገር ቤት ጠንቋይ በጣም ብዙ እንትን ያለው አይ ቲንክ እዛ ነበር መሰለኝ የሚያገለግለው እናቱ ልብዳት ያገልጋይ ልጅ ግማታም ጠንቋይ ሸሌ እናቱ ልብዳት ይሄ የሆነ ክርንፍት የሆነ ሸሌ እናቱ ልብዳት ያው ሰርቲፋይድ ጌ ሆኖ መጥቶ ደግሞ ኒክኔም ገለባቶ ኤሪያው ይበችሽ ህሊና አሪፍ ምክር ስለሰጠሻቸው አሪፍ ነው። ያ ምንጭ ምናምን ነገር ጣጣ የለውም ማለት ነው። ያ ጌዎች ምዕራብ ነገር በስቷል። አፋሩ ወጣ መሰለኝ። አፋሩ ግን ወጣ መሰለኝ። ያ ቶፕ ጌም ተኝቷል። አሜን ሬድ ፎክስ መጨረሻ ኤሪያው ግን አንተ ግን አሁን እኔ የምልህ ቶፕ ጌም ዋይ ፕራይቬት ኦፕን መክፈት አሁን ለቶማስ ትከፍትለታለህ ቂጥን ልታሳዩ የኔም እንደዚህ ሰፍቷል ምናምን ነገር ቂጣችሁ እንደዛ ነው የምትተያዩት እኮ እኮ አንዳንዴ በጣም እኮ ነው የሚገርሙኝ እኮ በጣም ደገደው ይጽፉት እኮ የመጨረሻ ዚያስ ፋክን ሶፍት እኮ እኔ በጣም ነው የሚያዳዱኝ ዳዳችሁ ልብዳት አውሽ አገር ቤት ባገኘው ዳል አውሽ አገር ቤት ባገኘው ዳት ልብዳት ሃርድኮር ያው እና ጌነ ግን ትለዋለህ እንዴ በጣም ባቡር ደንበኛ ሱፐር ጌ አይደለም እንዴ ፋክን ከሩም እየዞረ ምናምን ነገር ቂጦ የሚያሳይ እናዱ ልብዳት ፓልቶክ ላይ አጣ መሰለኝ። አሁን ደግሞ አበሻ ምናምን ነገር እንትን ለማለት ከረ የእንትና የናዲያ እኮ ሁለተኛ እኮ ራሱን ሰርቲፋይድ ያደረገ ጌ እኮ ይሄ እኮ ነው። ያ ፓልቶክ ላይ ሁለት ጌዎች ናቸው ራሳቸው አሉ እኮ ደግሞ የሆነ ማን ነው ደግሞ የሚባል ስፔሻሊ ካም ከፍቼ ሁሌ መጣብኝ ነበር ድሮ እናቴ ትሙት አስወረጋል ሁሌ ካም ከፍቼ ምናምን ነገር ሁሌ መጣብኛል። ማን ነው የሆነ አሁን ጠፋሩ ነው አይንሲም ሎንግ ታይም አምን ለክ አይንሲም ስለ መጥቶብኝም ያው አያውቅም ድሮ አዲስ ነበርኩ ሪስትሪክትድ ምናምን ነገር አላረኩትም እንትን ምናምን ነገር አስወረጋል እየመጣ ምናምን ነገር እንዲያው ለጎተፋክ ምናምን ደግሞ ስለ ፓልቶክ አላረፍም ነበር ይዛኔ ስለ ፓልቶክ አላረፍም ነበር እንዴት ይሄ ሪስትሪክትድ እንደምታረገው ምናምን ራስ ምናምን ነገር አላረፍም ነበር ይማንቼ አዲስ ነበርኩ ከች ብሎ ምናምን ነገር ምናምን ነገር ይለኛል። እኔ ደግሞ ምንም አላረፍኩም ምናምን ሲል የመጀመሪያ ቀን ተሸወደ የለ ከዛ በኋላ ሰላም ምናምን ነገር ከዛ ጀላውን አውጥቶ ምናምን ነገር ቂጦ ምን ረዳት ልብዳት ብዬ ከሩም እየፈለኩ ነበር ሲሰድጎ የነበረው ከሩም እየፈለኩ
እኔ አላወቅኩም። ገብርኤል የመጀመሪያ ቀን ማለት እዛ ምናምን ያ እንደዚህ አይነት ጥንባታም ቪዲዮች አትንክ ራሱ ሊሆን ይችላል። እዳ ይበጃችሁ ሄዳው ምንም አልልም ከዚህ በላይ ያ ማይክ ነው ያሉት። ምንም ያልከው ነገር የለም እኮ ዝም ብለን ያጋሳው እንቧን ያልከው ጋሪ ብለን ነው መጨረሻ ምናምን ብሎ ወርዶ ወደ ከዚህ በላይ ወደ ምለው ብለህ ነው የምታወራው። ችግር አለብህ ዳኒ፣ ችግር ያለ አይደለም። የሆነ የደረሰብህ ነገር አለ። የራስን ቢዝነስ ማይንድ ማድረግ አይችልም። የሰው ቂጥ ያሳከካል። የቶማስ ቂጥ በጣም ነው ያሳከካል። እሱ ያልበላው አንተን ነው የበላው። እና ትለብዳለህ። የታለች እቺ ግን ያ ህሊና አሁን ህሊናን ከሚበላ ወንድ ቢበላ ይሻለዋል ቶማስ። ይሄን የበሰበሰ እንኳን ከሚበላ ይሄ አንዳንድ ሴት ራሷን የማትጠብቅ ሴት ጥርሷን ተበርሻ ማታውቅ ህሊና የመጨረሻ ብብት የምትል መቼ ነው ጥርስሽን የተቦረሽው ህሊና? እስኪ